ክሪስቲያኖ ሮናልዶ ከመምጣቱ በፊት ዓለም በአንድ ሮናልዶ ብቻ ትታወቅ ነበር። እሱም ብራዚላዊ ሮናልዶ ናዛሪዮ ወይንም R9 ነው። ተከላካዮችን እንደ ቅጠል የሚያረግፍ ይህ ድንቅ ተጫዋች በእግር ኳስ ታሪክ ውስጥ ተወዳዳሪ የሌለው ክስተት ነበር። ዛሬ ስለ ትልቁ ሮናልዶ የማታውቋቸውን 10 አስደናቂ እውነታዎች ይዘንላችሁ መጥተናል። ሮናልዶ ገና በ17 ዓመቱ በ1994 የዓለም ዋንጫ ላይ በብራዚል ስብስብ ውስጥ ተካቶ ዋንጫውን አንስቷል። ምንም እንኳን በዚያ ውድድር ላይ ባይሰለፍም በዚያ ዕድሜው እንዲህ ያለ ትልቅ መድረክ ላይ መገኘቱ የወደፊት ብቃቱን አመላካች ነበር። በ21 ዓመቱ የፊፋ የዓለም ዋንጫ ተጫዋችና የባላንዶር ሽልማትን በማሸነፍ በታሪክ ትንሹ ተጫዋች ነው። ይህ ክብረ ወሰን እስካሁን ድረስ አልተሰበረም። ሮናልዶ ግብ ጠባቂዎችን በማታለል ጎል በማስቆጠር ይታወቃል። በታሪኩ ካስቆጠራቸው ጎሎች ውስጥ ወደ 88 የሚጠጉት ግብ ጠባቂዎችን አልፎ ያስቆጠራቸው ናቸው። በ1998 የዓለም ዋንጫ ፍጻሜ ላይ ብራዚል ከፈረንሳይ ጋር ከመጫወቷ ጥቂት ሰዓታት በፊት ሮናልዶ በድንገት ታሞ ነበር። እስከ ዛሬ ድረስ ያ ህመም ምን እንደነበረ የሚጥል በሽታ ወይስ ሌላ በሚስጥር ተይዟል። በጉልበት ጉዳት ምክንያት ለ2 ዓመታት ከሜዳ ርቆ ነበር። ብዙዎች የእግር ኳስ ህይወቱ አበቃ ቢሉም በ2002 ተመልሶ ብራዚል ለዓለም ዋንጫ ድል አብቅቷል። እሱም የውድድሩ ኮከብ ጎል አግቢ ሆኗል። በ2002 የዓለም ዋንጫ ላይ ከፊት ብቻ ጸጉሩን አስቆርጦ የተላጨው ፋሽን አልነበረም። ሰዎች ስለ ጉዳቱ ማውራታቸውን እንዲያቆሙና ትኩረታቸውን ወደ ጸጉሩ እንዲያደርጉ ፈልጎ ያደረገው ዘዴ ነበር። ሮናልዶ ባርሰሎናም በሪያል ማድሪድም እንዲሁም በኢንተር ሚላን በኤስ ሚላን ተጫውተዋል። እነዚህ ክለቦች እጅግ ተቀናቃኝ ቢሆኑም የሁለቱም ደጋፊዎች ግን ሮናልዶን በእኩል ይወዱታል። ክሪስቲያኖ ሮናልዶ ራሱ እውነተኛው ሮናልዶ እሱ ነው በማለት አድናቆቱን ገልጾለታል። ብዙዎች ክሪስቲያኖን CR7 የሚለውን ከብራዚላዊ ሮናልዶ ለመለየት ነው። በህይወቱ መጨረሻ ላይ በክብደት መጨመር ሲተች ነበር። ነገር ግን ይህ የሆነው በስንፍና ሳይሆን የጤና ችግር ምክንያት እንደነበር ከቆይታ በኋላ ታውቋል። ዝላታን ኢብራሂሞቪች፣ ሜሲ እና ሮናልዲኒዮ ሁላችንም እግር ኳስን በእሱ ደረጃ የተጫወተ ማንም የለም በማለት የምንጊዜ ምርጥ ተጫዋች እንደሆነ ይመሰክርለታል።